ሰሞኑን ሶሻል ሚዲያ ላይ ዲያቆን ነው ማገባው፣ ህልሜ ዲያቆን ማግባት ነው፣ ቀድሶ የሚያገባኝ ነው የምፈልገው የሚሉ እህቶችን አይታችኋል ብዬ አስባለሁ። በዛው ልክ ደግሞ ኮሜንት ስር እየገቡ እኔ ቀድሼ ላግባሽ የሚሉ ዲያቆናትን ማየታችሁ ታዝባችኋል ብዬ አስባለሁ። እኔ በዚህ ጉዳይ 3 ነገሮችን ማንሳት የፈለኩት፣ የመጀመሪያው እንደዚህ የሚያስቡ ሰዎች መኖራቸው ጥሩ ጎኑን፣ ሁለተኛው የዚህ አስተሳሰብ ደካማ ጎኑን፣ ሶስተኛው ደግሞ ደካማ ጎኑን የምናስቀርበት መፍትሄውን እነኚህ 3 ነገሮች በአጭሩ አነሳለሁ። ከጥሩ ጎኑ ሲጀምር እንደዚህ የሚያስቡ እህቶች መኖራቸው የተወደደ ነው። ማለትም ወታደር ነው ማገባው፣ ስፖርተኛ ነው ማገባው፣ ዘፋኝ ነው ማገባው፣ አርቲስት ነው ማገባው ወይም የፊልም አክተር ነው ማገባው ሳይሉ ከዛ ሁሉ ለይተው ዲያቆን ነው ማገባው ብለው እንዲያስቡ ያደረጋቸው፣ ዲያቆን እንዲመርጡበት ያደረጋቸው ዲያቆን የተለየ ነገር ስላለው ነው። ወይም ደግሞ ዲያቆኑ ከሌሎቹ ሰዎች ወይም ከሌሎች ሰዎች የተለየ ነገር ያለውን ያን የተለየ ነገር ስለወደዱለት ነው። ዲያቆን ደግሞ ከሌሎች ሰዎች የተለየ ነገር ያለው እግዚአብሔር ነው። የእግዚአብሔር አገልጋይ መሆን ነው ከሌሎች እንደይ። ስለዚህ እነኚህ እህቶች እንደዚህ ብሎ የሚያስቡ እህቶች ከሌላ ሰው ለይተው ዲያቆን ነው ማገባው ብለው ሲያስቡ እግዚአብሔርን ለእግዚአብሔር ቦታ ስለሚሰጥ ነው ማለት ነው። ከልባቸው ከሆነ እንደዛ የሚሉት ማለት ነው። እግዚአብሔርን የሚጠሉ ከሆነ የእግዚአብሔርን አገልጋይ ደግሞ ሊወዱ ስለማይችል ማለት ነው። ስለዚህ እግዚአብሔርን ሲወዱ የእግዚአብሔርን አገልጋይ ስለሚወዱ ማለት ነው። ስለዚህ ምክንያታቸው ዲያቆን እንዲወዱ ያደረጋቸው ምክንያታቸው የእግዚአብሔር አገልጋይ ስለሆነ ይሄ ለእግዚአብሔር ያላቸውን ቦታ የሚያሳይ ስለሆነ እንደውም እንደዚህ አይነት ሀሳብ ያለውን ሰው ያበርክት፣ እንደዚህ አይነት ሀሳብ ያላቸው ነገሮች ያበርክት ነው የሚባለው። ምክንያቱም እግዚአብሔር የተለየ ምንድነው ዘመኑ ያመጣው ነገር አለ። ዓለማዊነት የተስፋፋበት ነው። ከዚህ ሁሉ ተለይቶ መንፈሳዊ የእግዚአብሔርን አገልጋይ ይፈልጋሉ ማለት ለእግዚአብሔር ያለው ቦታ ያላቸው ቦታ የሚያሳይ ነው እና ይሄ ጥሩ ጎኑ ነው። ሁለተኛውና የዚህ ሀሳብ መጥፎ ጎን የሆነው ምንድነው? መንፈሳዊ የሚመስል መንፈሳዊነትን ማስፋፋት ነው። ሶሻል ሚዲያ ላይ አሁን ክርስትና እንደ ላይፍ ስታይል እየተቆጠረ ነው እውነት ለመናገር ማለት ነው። አብዛኛው ሰው የሚያስቀድሰው ምን የሚያደርገው ብሎግ እየሰራ ነው ማለት አንድ ሰው አሁን ምንድነው በቲቪም በስልካችን ላይም በምንከታተላቸው በተለያዩ ሰዎች ሰው የሚበላውን ያሳያል፣ የሚጠጣውን ያሳያል፣ የሚውልበትን ያሳያል፣ የሚሄድበትን መንገድ ያሳያል፣ የሚለብሰውን ያሳያል። ልክ እንደዛ ሁሉ እንደ ላይፍ ስታይል ክርስትና እንደ ብሎግ ነጭ ልብስ ሲገዛ፣ ሲቆር፣ ንስሐ ሲገባ፣ የሆነ ገዳም ሲሄድ ሰልፍ እየተነሳ ፖስት እያደረገ ልክ እንደ ላይፍ ስታይል መቁጠር ከእግዚአብሔር ጋር ያለን ሪሌሽንሽፕ የምናጠብቅበት ሳይሆን ሃይማኖት ወይም ክርስትና ከእግዚአብሔር ጋር የምንኖርበት ከእግዚአብሔር ጋር ያለን ግንኙነት ሳይሆን ላይክ እንደ ላይፍ ስታይል እየኖረ የምናሳየው ነገር እየሆነ መጣ። ስለዚህ እኔ የምፈራው ምንድነው አሁንም እዚህ ሶሻል ሚዲያ ላይ ዲያቆን ነው ማግባት ፈልጋለሁ ወይም ዲያቆን ነው ማገባው እያሉ የሚፖስቱት ላይክ መንፈሳዊ ለመባል ወይም ደግሞ እንደዚህ ብለው የሚያስቡ ሴቶች ራሱ የሚታሰቡበት መንገድ አለ። ዲያቆን ነው ማገባው ብለው የሚያስቡ ሴቶች መንፈሳዊ ናቸው ተብሎ ይታሰባል። ወይም እግዚአብሔር የሚወዱ መጀመሪያ ላይ እንዳነሳነው እግዚአብሔር ነው የሚወዱ ናቸው ተብሎ ይታሰባል። እውነትም ሊሆን ይችላል ላይሆንም ይችላል። ግን እንደ ላይፍ ስታይል ተቆጥሮ ብዙ ሰዎች ሲያደርጉት ተቆጥሮ ማድረግ እንዳይሆንና ከእግዚአብሔር ተለይተን እንትን እንዳለን ነው ማለት እንደ ላይፍ ስታይል ብቻ ቆጥረ ነው ሪል ምንነቱን ተረድተነው ሳይሆን ቀርቶ ስጋዊ ነገር ብቻ እንዳንወስደው መንፈሳዊ ከስጋዊ ጋር እንዳይመጣጣል ልክ በዓለማዊ የሆነ ፋሽን እንደሚመጣና ያን ፋሽን ሁሉ ሰው እንደሚከተለው አሁንም እንደ ፋሽን መጥቶ ዲያቆን ነው ማገባው የሚለው ነገር እንደ ፋሽን ሆኖ እንደ ፋሽን እንዳይስፋፋና ሁሉም ሰው እንደንትን እንዳያስበው እንደዛ እንዳያስበው ከስጋዊ ነገር ጋር እንዳይዘበራረቅብን ማለት ነው። ስለዚህ ይሄ መጥፎ ጎኑ ሊሆን ይችላል ካልተጠነቀቅን ማለት ነው። ሌላው ደግሞ ከዚሁ ጋር ተያይዞ ጉዳቱ ምንድነው? ትዕቢትን ያመጣል በሴቷም ላይም በወንዱ ላይ። አሁን ካያችሁ ለምሳሌ ዲያቆን ነው ማግባት የምፈልገው ብሎ የሚያስቡ ሴቶች ወይም ደግሞ የሚፖስቱ ሴቶች ስር ከፖስታቸው ስር የሚቀመጥላቸው ኮሜንት ማየት ትችላላችሁ እና ምንድነው በቃ አብዛኛው ሰው ጥሩ ሰዎች እንደሆኑ ወይም ደግሞ እንደዛ ብለው መመኘታቸው ጥሩ እንደሆነና ላይክ እነሱ እንደ ሲወደሱ ምናምን ነው ዲያቆን ነው ማገባው ብለው ማሰባቸው በራሱ እንዳያስመካቸው ማለት ነው። እኔ እግዚአብሔር አገልጋይ የሆነው ማገባው ብለው ማሰብ ጥሩ ስለሆነ እግዚአብሔርን አገልጋይ ነው ማገባው ወይም ደግሞ ከእግዚአብሔር አገልጋይ ጋር ነው መኖር የምፈልገው ብሎ ማሰብ ጥሩ ነው፣ በራሱ ትልቅ ነገር ነው። ስለዚህ ይሄን ትልቅ ነገር ማሰብ በራሱ ትዕቢት እንዲያሆንባቸው ይሄ በሶሻል ሚዲያ ማሰራጨቱ ትዕቢት ሊያመጣ ይችላል ማለት ነው። ሌላው ግን ትልቁ ትዕቢት ማለት ላይ ነው ዲያቆናት ላይ ይሄን ዲያቆናት ሁሉ ያውቁታል። ምንድነው እንደውም ቲክቶክ ላይ በጣም ተንሰራፍቶ ነበር የሆነ ግጥም ዲያቆኔ ጨርሱት ብቻ እንደዛ ሚል
እንደ መዝሙር የሚመስል ነገር ተሰራጭቶ ነበር። ምንድነው ዲያቆናት እንደዚህ ብዙ ሴቶች የተነሱ ዲያቆን ነው ማገባው ሲሉ ዲያቆናት ትዕቢት እንዳይወጥራቸው። ዲያቆን ደግሞ በአብዛኛው ካህንም ምንድነው አምስቱ ጾታ ምዕመናን አሉ ቤተክርስቲያን ካህናት ያው ዲያቆንም ከካህን ውስጥ ስለሚመደብ ካህናት የሚፈተኑት ደግሞ በትዕቢት ነው። ስለዚህ ለአብዛኞቹ ዲያቆናት መስናት እንዳትሆኑ ትዕቢት ይመጣል ማለት ነው። ዲያቆናትን ነው የማገባው ሲባል ገና ውዳሴ ማርያም ቆይቶ ዲያቆን የተባለ ክህነት የተሰጠው በአብዛኛው ያው እንደምታውቁት ገና በልጅነት ነው ድቁና የሚሾመው ወይም ደግሞ መሰረታዊ ትምህርቱን ሳንማር የአብነት ትምህርቱን ብቻ ወይ ውዳሴ ማርያም ብቻ ሸምድደን ክህነት ሊሰጥ ይችላል። ስለዚህ እንደዛ ሊሆን ይችላል። ቅድም አላነሳሁትም እንጂ ኮሜንት ስር ብቻ እየገቡ ቀድሼ ላግባሽ የሚሉ ብቻ አይደለም። አሁን በየደብራቱ እየቀደሱ ሲቀድሱ በጓደኛቸውም ሊሆን ይችላል እያስቀረጹ የሚፖስቱ ዲያቆናት አሉ። እየተንጎማለሉም ቪዲዮ እየቀረጹ የሚፖስቱ ዲያቆናት አሉ። ድምጻቸውን ሪካርድ እያደረጉ እየቀረጹ የሚቀድሱ ዲያቆናት አሉ። ይሄ ምንድነው ለመንቀፍ ሳይሆን እርግጥ ነው ተገቢ አይደለም። ግን ምንድነው ያው ስላልተማሩ ሊሆን ይችላል። ማለትም ያው ያ ቅድም እንዳልኩት አብነቱን ብቻ ተምሮ ለምሳሌ በ17 ዓመቱ የ18 ዓመት ዲያቆን ወይ የ20 ዓመትም ዲያቆን ሊሆን ይችላል ሲቀድስ ቪዲዮ ቀርጾ ቢለቅ ብዙ ያስገርም። ለምን በዚህ እድሜው ገና ብዙ ነገር ሳይማር ብዙ ነገር ሳያውቅ ስለመጣ ወይም ክርስቲያናዊ ስነ ምግባሩን ሳይማር መሰረታዊ ሃይማኖቱን ሳይማር የአብነት ትምህርቱን ወይም ደግሞ ውዳሴ ማርያምን ሊሆን ይችላል ዜማውን ሊሆን ይችላል ዳዊት ሊሆን ይችላል እሱ ብቻ ደግሞ እሱ ብቻ አጥንቶ ክህነት ተሰጥቶ ሊሆን ይችላል። ስለዚህ ስላልተማሩ ሊሆን ይችላል። ስለዚህ እሱ ቀስ ቀስ እያለ የሚፈታ ስለሆነ እስከዛው ባለው ግን እንደዚህ አይነትን ደግሞ ዲያቆናትን እንዲበዙ ያደርጋል ማለት ነው። በዚህ በኩል እህቶች ዲያቆናትን ማግባት የሚፈልጉ ሲሉ፣ በዛ በኩል ዲያቆናቱ ደግሞ ቤተ መቅደስ ውስጥ ከእግዚአብሔር ጋር እግዚአብሔርን በንጹህ ልብ እንግዲህ ቅዳሴ ትልቅ ጸሎት ወደ እግዚአብሔር ሀሳባችን ሰብስበን የምንለው ነው። ያንን ሀሳብ እንደ ላይፍ ስታይል ተደርጎ ቅረጸኝ ተብሎ ሰው ስቱዲዮ ገብቶ የሆነ ፖድካስትም እንደሚቀርጸው ሊሆን ይችላል እንደዛ ቀረጻ እንዲያደርጉት አምልኮን ይሄ ነገር ሶሻል ሚዲያ ላይ እንደዚህ ላይ ይሰራል። ስለዚህ እህቶች በራሳችሁ ላይም በዲያቆናቱም ላይም ትዕቢት ሊያመጣ ይችላል ማለት ነው። መፍትሄው ምንድን ነው? መፍትሄው የመጀመሪያው ለእግዚአብሔር የሚመች ሰው መሆን ነው። እህቴም ወንድሜም ለእግዚአብሔር የሚመች ሰው መሆን ነው። ለራሳችሁ ወይም ደግሞ ምንድነው እኔን ስለማይወክል እህቶችን ስለሚወክል እናንተ እያልኩ ይኖራል። እናንተ ከእግዚአብሔር ጋር የምትኖሩ ሳይሆን ማለትም የጸሎት ህይወት ከሌላችሁ፣ የንስሐ ህይወት ከሌላችሁ፣ የቅዱስ ቁርባን ህይወት ከሌላችሁ፣ መንፈሳዊ ትምህርት ካልተማራችሁ ከእግዚአብሔር ጋር ሳትኖሩ ከእግዚአብሔር ጋር የሚኖር አገልጋይ ምን ይሰራላችኋል? ወይም እንደው እሱ ከእሱ ጋር ከኖርኩ በኋላ እሱ ሊያግዘኝ ነው የምትሉ ከሆነ አሁን የሚያግዛችሁ ጠፍቶ ነው ወይ? ንስሐ አባት የላችሁም ወይ? ከዲያቆኑ በላይ ሊያግዟችሁ የሚችሉ ሰዎች የሉም ወይ? ስለዚህ የሚያስፈልገው ዲያቆኑን ያላችሁበት ምክንያት እግዚአብሔር አገልጋይ ስለሆነ ስለዚህ እናንተ መጀመሪያ ከእግዚአብሔር ጋር የራሳችሁ መንፈስ ህይወት ማስተካከል፣ ከእግዚአብሔር ጋር ያላችሁ ግንኙነት ማጥበቅ፣ ይሄ ነው ዋናው። ዲያቆን አገባችሁ ምዕመን አገባችሁ ምንም ማተር የሚያደርገው ነገር የለም። ሁለት ዋናው ፖይንት ዲያቆን አገባችሁ ምዕመንም አገባችሁ ከእግዚአብሔር ጋር እንድትኖሩና መንግስቱን እንድትወርሱ ስለሆነ ዋናው ፎከስ ማድረግ ያለባችሁ ነገር ምን ላይ ነው? የራሳችሁ ላይ አንድ ይሄንን ያዙ። የራሳችሁን ህይወት ከእግዚአብሔር ጋር ያላችሁ የራሳችሁን ህይወት መጀመሪያ ማጠንከር ማጥበቅ፣ ይሄንን ያዙ። ሁለተኛ ስትጸልዩ ዲያቆን ስጠኝ ሳይሆን ክርስቲያን ስጠኝ ብላችሁ ጸልዩ። ዲያቆን ሆኖ ክርስቲያን ያልሆነ ሊኖር ይችላል። ስለዚህ ክርስቲያን ስጠኝ፣ ፍቅር ያለው ትህትና ያለው እግዚአብሔርን የሚፈራ ለህገ እግዚአብሔር የሚገዛ እውቀት ብዙ ላይኖረው ይችላል፣ ድምፁም ላያምር ይችላል። ምንድነው ቲክቶክ ላይም ድምጽ ያምራል ብለው እንደሚፖስቱት ዲያቆናት ላይሆን ይችላል፣ ድምፅም ላይኖረው ይችላል። ብቻ ግን በዋናነት እግዚአብሔር ያለው እግዚአብሔርን የሚፈራ ትዕቢት የሌለበት ትህትና ያለው ፍቅር ያለው ክርስቲያን ስጠኝ። ምክንያቱም ክርስቲያን ካልሆነ ዲያቆንም አገባችሁ እንደው ጳጳሳት አያገቡም እንጂ ጳጳሳትን ብታገቡ ፍቅር ከሌለው እግዚአብሔር ከሌለው ያ ሰው ለእናንተ ምንም የሚጠቅማችሁ ነገር የለም። ስለዚህ ፍቅር ያለው ክርስቲያን ስጠኝ ከጸለያችሁም ባል ስጠኝ ብላችሁ ከጸለያችሁ ክርስቲያን ባል ስጠኝ ብላችሁ ጸልዩ። ፕላስ በዛ ላይ ዲያቆን ከፈለጋችሁ እንግዲህ እግዚአብሔር ካለ ይሆናል። ሁሉም ሰው ዲያቆን ሊያቀርብ ይችላል። ግን ዲያቆን ደግሞ የምትፈልጉ ከሆነ ክርስቲያን ፕላስ ዲያቆን፣ ግን መጀመሪያ ማይቀድማል ክርስቲያን። ስለዚህ ዲያቆን ሆኖ ክርስቲያን ካልሆነ ለእናንተም የሚጠቅማችሁ ነገር ስለሌለ ክርስቲያን የሆነ ባል ስጠኝ ብላችሁ ጸልዩ። በዛ ላይ ደግሞ ዲያቆን። ሶስተኛው ደግሞ የጸሎት ቦታችሁን አስተካክሉ። ቲክቶክ ላይ አትጸልዩ። ቲክቶክ ላይ መታችሁ አምላኬ ዲያቆን ስጠኝ፣ እድሜ ዲያቆን ማግባት ነው ብትሉ ምንም ጥቅም
የለውም። ጸሎት ነው ወይስ ምንድን ነው? ወቁልኝ ነው። ቲክቶክ ላይ ያሉ ሰዎችን መቼስ ቲክቶክ ላይ ለዘመዶቻችሁ አይደለም ለጓደኞቻችሁ አይደለም የምትፖስቱ። አልጎሪዝም ስለሆነ ወይም ምንድን ነው የሆነ ፕላትፎርሙ ለብዙ ሰዎች የሚያዳርሰው ለማታውቁ ሰዎች ሁሉ ነው እየተናገራችሁ ያለው። ወይስ ዲያቆናት አይተው መጥተው እናንተን እንዲያገቧችሁ ፈልጋችሁ ነው? ምንድነው እንትን ፐርፐዙ ምንድነው? ቲክቶክ ላይ መፖስታችሁ ወይም ቲክቶክ ላይ ስለፖስታችሁ እግዚአብሔር ይሰማችኋል ነው? ስለዚህ የጸሎት ቦታችሁ ማስተካከል። ጸሎት ከሆነ ዲያቆን ስጠኝ የምትሉት ከልባችሁ ከሆነ የራሳችሁን የምታስተካክላችሁ እግዚአብሔርን አክብራችሁ የእግዚአብሔርን አገልጋይ ጋር ምንድነው የእግዚአብሔር አገልጋይ ለእግዚአብሔር አገልጋይ እናንተ አገልጋይ መሆን ፈልጋችሁ ከሆነ ለማን ነው መናገር ያለባችሁ? ለእግዚአብሔር ነው። ለእግዚአብሔር ደግሞ የምትነግሩት ቲክቶክ ላይ ሳይሆን ቤተክርስቲያን ነው። ቤት ውስጥም ቢሆን የጸሎት ቦታችሁ ላይ ለእግዚአብሔር በሚስጥር ንገሩ። እግዚአብሔርን በስውር የነገሩትን በግልጽ ስለሚሰጥ ማለት ነው። ስለዚህ ቲክቶክ ላይ ሳይሆን የምታለቀልቁት ቤተክርስቲያን ሄዳችሁ ቤተክርስቲያን ሄዳችሁ ጸልዩ። ስለዚህ የጸሎት ቦታችሁን አስተካክሉ። ይሄንን ካስተካከላችሁ የራሳችሁን ህይወት ካስተካከላችሁ ማለትም ከእግዚአብሔር ጋር ያላችሁን ግንኙነት ካጠበቃችሁ፣ ሁለተኛ ደግሞ የምትፈልጉት ዲያቆን ስለሆነ ብቻ ሲሆን ክርስቲያን የሆነ ከሆነ ባል ከሆነ የምትፈልጉት ፕላስ ደግሞ ይሄንንም ደግሞ የምትጠይቁት ቤተክርስቲያን ከሆነ አንደኛ በሚስጥር በእናንተና በእግዚአብሔር መካከል ያለ ነው። ብዙዎችን የሚያሳስት ነገር አይሆንም። ማለትም ቅድም እንዳልኩት በዲያቆናት ላይ ትዕቢት ሊያመጣ ይችላል። እንደገና ደግሞ እህቶችም በሚሰጣቸው ኮሜንት ወይም በሌላ ነገር መንፈሳዊ ሳይሆኑ ግን መንፈሳዊ የሆነ አይነት ስሜት ሊፈጥር ይችላል። ስለዚህ ከዚህ ሁሉ ይቀርላችኋል። በዋናነት ደግሞ እግዚአብሔርም ጸሎታችሁ የእውነት ከሆነ ከልባችሁ ከሆነ የፈለጋችሁት እግዚአብሔርም የእውነት ጸሎታችሁ የሚሰማው ቲክቶክ ላይ ሳይሆን ቤተክርስቲያን ነው። ስለዚህ ይሄን አስተካክሉ። ዲያቆናት ምናልባት ይሄን ቪዲዮ እናንተ ስለሚመለከት እስከዚህ ሰዓት ድረስ እያያችሁ እስከዚህ ደቂቃ ድረስ እያያችሁ ከሆነ መጀመሪያ የራሳችሁን ታስተካክሉ። ዲያቆን መሆን ብቻውን ምንድነው ጋራንቲ አይሆንም። መንግስተ ሰማያት ለመውረሳችን የእግዚአብሔር አገልጋይ ለመሆናችን ዋስትና አይሆንም። ዲያቆናትም ጳጳሳትም ምዕመናንም ሁላችንም ክርስቲያንም በእግዚአብሔር ፊት ልጆች ነን። ዲያቆናት የሚጠመቁት ጥምቀትና ምዕመናን የሚጠመቁት ጥምቀት የተለያየ ነው። ሁላችንም አንዲት የልጅነት ጥምቀት ነው የተጠመቁት። ስለዚህ ሁላችንም በቀኝ ወይ በግራ ነው የምንሰለፈው። በአንድ ዳኛ ነው በክርስቶስ ነው የምንዳኘው። ስለዚህ ክርስቲያን ዲያቆናትም መጀመሪያ ክርስቲያን ሆኑ፣ ከዛ በተማራችሁት አገልግሉ። ግን ደግሞ ይታወቃል ከምዕመን በላይ ዲያቆናት በትዕቢት ልትፈተኑ ትችላላችሁ። ግን ደግሞ ያንን ከእግዚአብሔር ጋር በመኖር ነው የምታሸንፉና ከእግዚአብሔር ጋር ነው። ንስሐ ለምዕመናን ብቻ አይደለም ለካህናት የሚያስፈልግ ስለሆነ የራሳችሁ ዲያቆናት ንስሐ የምትገቡ የምትማሩ ተማሪ ዲያቆን፣ ንስሐ የሚገባ ዲያቆን፣ የሚቆርጥ ዲያቆን፣ ትህትና ያለው ዲያቆን፣ ፍቅር ያለው ዲያቆን ሁኑ። በስብሐት